ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ኅሩያን አባ ኤልያስ የገዳማችን አስተዳዳሪ፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ ዘማሪያን፣ ምዕመናንና ምዕመናት እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ስሙን እንድንጠራ የፈቀደልን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ዕለት ቃሉን እንድንሰማ ስሙንም እንድንጠራ እሱንም እንድናስብ ስለረዳን ክብርና ምስጋና ለእርሱ ይሁን። ክብርና ምስጋና ለእርሱ ይሁን። አሜን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከቅዱስ ዮሐንስ በረከት ረድኤትን ለሁላችን ያካፍለን። አሜን። እንደ እግዚአብሔር ቅዱስ ፈቃድ እንድንማማር የመረጥኩት ርዕሰ ጉዳይ ቢሆንልኝ በሚል ርዕስ ይሆናል። በተለይ በርካታ ወጣቶች ስላላችሁ ትምህርትም ስለሆነ በማስተዋል ተከታተሉ አደራ እላችኋለሁ። ቢሆንልኝ በሚል ርዕስ እንማራለን። እግዚአብሔር ከሁላችን ጋር ይሁን። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በላከው መልእክት ላይ ምዕራፍ 3 ቁጥር 10 ላይ የምታገኙት ቃል ነው። ምዕራፍ 3 ቁጥር 10 እንዲህ ይላል። ቅዱስ ጳውሎስ በዚህ መልእክቱ ላይ አውቀው ዘንድ በእምነት ይልና በመከራው እንድካፈል በሞቱም እንድመስለው ይላል። ሁለተኛ ሶስተኛው ነጥብ ላይ ምን ይላል? ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ይላል። ልብ በሉ፣ 3 ነጥቦችን ነው የሚያነሳው። አንደኛው አውቀው ዘንድ በእምነት ይላል። ሁለተኛው በመከራው እንድካፈል በሞቱም እንድመስለው ይላል። ሁለተኛ ሶስተኛ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ይላል። እቺን ነው ርዕስ ለማድረግ የፈለኩት፣ ቢሆንልኝ የሚለው ይውላችሁ። አውቀው ዘንድ በእምነት የሚለው ቃል ሃይማኖቱን ወይም እምነቱን ነው የሚያሳየው። ለዚህ ነው እምነትን የሚያስቀድመው ቅዱስ ጳውሎስ። ያለ እምነት እግዚአብሔርን ማወቅ ስለማይቻል፣ እግዚአብሔርን ማወቅ የሚቻለው ወደ እግዚአብሔር መድረስ የሚቻለው በእምነት ነው።
ያለ ሰባኪስ እንዴት ይሰማሉ? ያለ መስማትስ እንዴት ያምናሉ ብሏል። እግዚአብሔርን የምናውቀው በእምነት በኩል ነው ወገኖቼ። ለዚህ ነው አውቀው ዘንድ በእምነት ብሎ የሚያነሳው። እምነትን አስቀደመ ያልኳችሁ ለዚህ ነው። ሁለተኛ በመከራውም እንድካፈል በሞቱም እንድመስለው ብሎ ተጋድሎን ያነሳል። አያችሁ፣ ክርስቶስን የምመስለው መከራውን በመካፈል ነው የሚለው ሐዋርያ። እዩ፣ በመከራው እንድካፈል በሞቱም እንድመስለው ነው የሚለው። በክርስትና ውስጥ ያሉ ተጋድሎች ክርስቲያኖች መልካም ስራዎች ናቸው። ለዚህ ነው እምነትን አስቀደምና መልካም ስራን ተጋድሎን ሲያስከትል ተመልከቱ። ክርስቲያን በእምነት ብቻ አይደለም የሚቆመው፣ ከዚያም ከፍ ብሎ በተጋድሎ ጭምር በመልካም ስራና በትሩፋት ነው የሚያጌጠው። ለዚህ ነው የመጀመሪያው ቃል በእምነት፣ ሁለተኛው ቃል በመከራው በመካፈል በሞቱም በመምሰል የሚመጣ ተጋድሎ ነው። ክርስቲያኖች ቅዱስ ዮሐንስ አፈወርቅ እቺን አንቀጽ ሲተረጉም ምን ይላል? በመልካም ስራዎች ጭምር እንጂ ወዳጄ ሆይ በእምነት ብቻ እንዳልሆነ አስተውል ይላል። አያችሁ፣ የክርስትና ሃይማኖት የመዳናችን እውነት በማመናችን ብቻ ሳይሆን በመልካም ስራዎችም ጭምር ሲመሰክር እንደሆነ ተመልከት ነው የሚለው። በእምነት ብቻ እንዳልሆነ የምታውቀው አውቀው ዘንድ በእምነት ካለ በኋላ በመከራውም እንድካፈል ነው የሚለው። አያችሁ፣ ክርስቲያን የሆነው ወገኖቼ መከራውንም ጭምር እንድንካፈል ጭምር ነው። ይህ ለክርስቲያኖች ከእግዚአብሔር የሚሰጥ ስጦታ ነው። ለዚህ ነው ለነሱ ለጥፋታቸው ለናንተ ደግሞ የመዳናችሁ ማረጋገጫ መከራችሁ ነው የሚለው። ለዚህ ነው እዩ፣ ሁለት ነገሮችን ነገርኳችሁ። ቀዳሚው እምነት ነው፣ አውቀው ዘንድ በእምነት አለ። ሁለተኛው መልካም ስራ ነው። ስለዚህ ተጋድሎውን አስከተለ። በመከራው እንድካፈል በሞቱም እንድመስለው አለ። ክርስትናችን መከራውን እስከ መካፈል የሚደርስ መሆኑን ምዕመናን እንዳትረሱ። እዩ፣ በሞቱ እስክንመስለው ድረስ አብረነው እንከተላለን ማለት ነው። በሞቱ ከመሰልነው በሌላውማ እንዴት አንመስለውም ወገኖቼ? በጾሙ እንመስለዋለን፣ በዝምታው እንመስለዋለን፣ በንግግሩ እንመስለዋለን፣ በጨዋነቱ እንመስለዋለን። በመከራው ከመሰልነው እንቅልፍ በማጣቱም እንመስለዋለን፣ በመራቡም እንመስለዋለን፣ በማጣቱም እንመስለዋለን፣ በሌላውም እንመስለዋለን ነው የሚለው ቅዱስ ጳውሎስ። ታዲያ ሶስተኛው ምንድነው ካላችሁ፣ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ይላል። ከሆነልኝማ እግዚአብሔር ከፈቀደልኝማ ልዑል ካሰመረልኝማ በትንሣኤ ደግሞ ከእርሱ ጋር ልኖር በሆነልኝ ነው የሚለው። እዩ፣ ቢሆንልኝ የሚለው
በትንሣኤ አምኜዋለሁ፣ በመከራው ተካፍያለሁ፣ በሞቱ መስዬዋለሁ። ይሄን ሁሉ ከሆነ በኋላ በሆነልኝ ብሎ ነው የሚመኘው። ልብ በሉ፣ የክርስትና ማዕከል የሆነችውን ትንሣኤውን አምኗል። በጠበበው በር ለመግባት በተጋድሎ በርትቷል። እጅግ በሚደንቅ ሞቱ ልመስለው ፈልጋለሁ ብሏል፣ መስሎታል። ይሄን ሁሉ ካደረገ በኋላ ይሁን እንጂ ትንሣኤውን አውቆ መከራውን ተካፍሎ በሞቱም መስሎት ሲያበቃ ይሁን እንጂ ቅዱስ ጳውሎስ ይህንን ሁሉ ባረግም ይላል በራሴ እንኳን አልተማመንም ነው የሚለው። ቢሆንልኝ የሚለው ቃል እስከዚህ የደረስኩ ቢሆንም በራሴ ግን አልተማመንም፣ በራሴ ግን አልመካም፣ ባደረገልኝ በሆነልኝ ነው የሚለው። ክርስቲያኖች እንዲህ ያለው ሐዋርያ በመከራው የተካፈለ ከልዋሪቆን እስከ ደማስቆ የተንከራተተ የእግሩ ሸሆና እስኪነቀል ድረስ በእግሩ የገሰገሰ ሌሊት እንቅልፍ በማጣት የኖረ በረሃብ የጠወለገ በበትር የተቀጠቀጠ እንደ ጥራጊና ጉድፍ የተጠረገ እንዲህ ያለው ሐዋርያ እርግጠኛ መሆን ካልቻለ ይልቁንም በራሴ አልተማመንም ብሎ ቢሆንልኝ ካለ አንተ፣ እኔ፣ ሁላችን እንዴት እርግጠኛ ሆነን መናገር እንችላለን? እዩ፣ ይህ ሐዋርያ እስከ ሦስተኛው ሰማይ እየተነጠቀ ነው። ግን በራሴ አልተማመንም ቢሆንልኝ እያለ መማፀን ጀመረ። ይህ ሐዋርያ ጌታችንን ቃል በቃል ያናገረ ነው። ለምን ታሳድደኛለህ የሚል ቃል በጆሮ የሰማ ነው። ግን በራሴ አልተማመንም ቢሆንልኝ እያለ መመኘት ጀመረ። እስከዚህ ደርሶ አዎ፣ ታዲያ ማነው እርግጠኛ የሚሆነው? ይኸውላችሁ አንዳንዶች ይህንን ትምህርት እንድንማር ያስገደደን ስናምን ብቻ ለመዳናችን እርግጠኞች ነን የሚሉ ስለሰማን ነው። ዳግመኛ ያመነ ሰው በየትኛውም ድካም እንኳን ቢገኝ አይኮነንም እያሉ አስተማሪዎች ስለመጡ ነው። ደግሞስ አንድ አምኖ የዳነ ለዘላለም የዳነ ነው፣ ምንም ኃጢአት ቢሰራ አይኮነንም እያሉን የሚያስተምሩ ሰዎች ስለገጠሙን ነው። እዩት፣ በትንሣኤው አምናለሁ፣ በመከራው እካፈላለሁ፣ በሞቱ መስላለሁ። ይህን ያክል እንኳን ቢሆንልኝ ወደ ሙታን ትንሣኤ ደርሼ ቢያድነኝ በሆነልኝ ነው የሚለው። ይህን ሐዋርያ ተመልከቱት። እስከዚህ ደርሶ በራሱ መተማመን ካልቻለ ማን ነው ስለ መዳኑ እርግጠኛ የሚሆነው? እንዲህ ያለው ሐዋርያ ደፍሮ በእርግጠኝነት ካልተናገረ እኛማ እንዴት ደፍረን ልንናገር እንችላለን? ለዚህ ነው ሐዋርያው በሌላ መልእክቱ ምን ይላል? በአንደኛ ቆሮንቶስ መልእክት ምዕራፍ 9 ቁጥር 24 ላይ ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይለናል። እዩ፣ እንዲህ ተንከራቶ፣ እንዲህ በጾም ታጥቆ፣ እንዲህ ተጋድሎ መከራውን ተካፍሎ ሊጣል እንደሚችል ያውቃል ሐዋርያው። መጣል አለ፣
ከሰበኩ በኋላ እንዳልጣል እኮ ነው የሚለው። ሐዋርያው ስለመጣሉ ካወቀ እኔና እናንተ እንዴት እርግጠኞች ሆነን አንጣልም አንኮነንም እንላለን? መጣል ማለት ምን ማለት ነው ክርስቲያኖች? አንዲት ቃል አንብብላችሁ። ዕብራውያን ምዕራፍ 6 ቁጥር 6 እስከ 8 ላይ እንዲህ ይላል፣ እሾህና ኩርንችት ብታወጣ ይላል የተጣለች ናት ይልና ለመረገምም ትቀርባለች መጨረሻዋም መቃጠል ነው ይላል። መጣል ምንድነው ካላችሁኝ መረገም ነው። ለሌሎች ከሰበኩ በኋላ ተጣልኩ ሲል እምጣል እንዳልሆን ሲል እንዳልረገም አያችሁ። ሰብኮ ቀድሶ ቃል እግዚአብሔር ሰምቶ አጨብጭቦ እልል ብሎ ዘምሮ ጾሞ ገዳማ ተንከራቶ መጣል ሊኖር ይችላል። ኦርቶዶክሳውያን እንዳልጣል የሚለው ይሄ ነው። አያሳዝንም? እዚህ ከደረሰ በኋላ እሱ ስለመጣሉ ካመነታ እኛ እንዴት ነው እርግጠኞች ምን ሆነው ወገኖች? መጣል ይሄው ለመረገምም ትቀርባለች መጨረሻዋ መቃጠል ነው የሚለው። አያችሁ፣ አንድ መሐንዲስ ትልቅ ህንፃ ሰርቶ እስከ ፍጻሜው አድርሶት ይህ መሐንዲስ ያነጸውና የገነባው ህንፃ ጫፉ ላይ ቢቆም እንኳን መጠንቀቁ አይቀሬ ነው ወገኖች። ጫፍ ላይ ብትቆም እንኳን በብርቱ ተጋድሎና ትሩፋት ብንኖር እንኳን በጥንቃቄ ነው እንጂ የምንኖረው ድነና ጸድቀና መንግስተ ሰማያት በእጃችን አስገብተና ከኢየሱስ አጠገብ ቆመና እያለ እንዴት ልናወራ እንችላለን? መጽሐፍ ቅዱስ የሚያዘን ምንድነው? መጽሐፍ ቅዱስማ በግልጽ ነው የሚናገረው። እንዲህ ይላል፣ እነርሱ ካለማመን የተነሳ ተሰበሩ፣ አንተም ከእምነት የተነሳ ቆመሃል ይልና ፍራ እንጂ የትዕቢትን ነገር አታስብ ይላል መጽሐፍ ቅዱስ። አምነሃል እንግዲያውስ ፍራ። ይኸውላችሁ ቅዱስ ጳውሎስ ቢሆንልኝ የሚለው ፍርሃት ስላለበት ነው። እንዴት በድፍረት እንደሚናገሩ ስሟቸው። መጽሐፍ ቅዱስ ባጠገባቸው እንኳን ያለፈ የማይመስላቸው ፍርሃት ሳይሆን ፉከራ የሞላቸው ብዙ ሰዎች ሰምታችሁ አታውቁ? ይሄው የእግዚአብሔር ቃል እነርሱ አይሁድን ነው ካለማመን የተነሳ ተሰበሩ፣ አንተ አሕዛባዊ ነህ በእምነት የተነሳ ቆመሃል፣ መልካም ይልና ፍራ ነው የሚለው። ወገኖቼ በመዳናችን እርግጠኝነት ካለ ለምን ይፈራሉ? ፍርሃት የሚኖረው እኮ እርግጠኝነት ስለሌለ ነው። እርግጠኝነት በሌለበት ፉከራ ምንድን ነው? ይሄው መጽሐፍ ቅዱስ ነው የሚለው። ፍርሃት እንጂ ፉከራ አያስተምረንም። እዩ ፍራ እንጂ የትዕቢትን ነገር አታስብ ካለ በኋላ ሮሜ ምዕራፍ 11 ነው የሚለው። በቸርነቱ ግን ጸንተህ ባትኖር አንተ ደግሞ ትቆረጣለህ ነው የሚለው። አያችሁ፣ የቅጽበት ማመናችን የጥቂት ጊዜ መመላለሳችን የአንድ ዘመን ትጋታችን አይደለም፣ ጸንተን መኖራችን ነው ማያስቆርጠን። ለምንድን ነው ቅዱስ ጳውሎስ ቢሆንልኝ ያለው ካላችሁ ወይ ስለ ጽናቱ እንዴት እርግጠኛ መሆን ይችላል? ቢቆረጥስ? ለዚህ እኮ ነው ወደ ሙታንም ትንሣኤ ልደርስ ቢሆንልኝ የሚለው። አያችሁ፣ በቸርነቱ ግን ጸንተህ ባትኖር አንተ ደግሞ ትቆረጣለህ። ምን አይነት ሰው? ያመንከው ሰው ትቆረጣለህ። በቃ አንዴ አምነናል ድነናል የሚባል ታሪክ የለም ወገኖቼ። አንዴ ያመነ ለዘላለም ዳነ የሚል ትምህርት የለም ወገኖቼ። ይሄው ትቆረጣለህ ነው የሚለው። ከማመን የተነሳ ቆመሃል፣ መልካም ግንስ ጸንተህ ካልኖርክ አንተ ምን ትሆናለህ? ትቆረጣለህ። ለዚህ እኮ ነው ቅዱስ ጳውሎስ የቆመ የሚመስለው ማንም ቢኖር እርሱ እንዳይወድቅ
ምን ይበል? ይጠንቀቅ። እንዳይወድቅ እኮ ነው ቢሆንልኝ የሚለው ክርስቲያኖች። የዛሬ ጽናት የሁል ጊዜ ጽናት አይደለም። የዛሬ ትጋት የሁል ጊዜ ትጋት አይደለም። የዛሬ ልምምጥ የሁል ጊዜ ልምምጥ አይደለም። የዛሬ አገልግሎት የሁል ጊዜ አገልግሎት ስላልሆነ ነው ጸንተህ ኑር የሚለው። ለዚህ ነው ቢሆንልኝ የሚለው። ባይጸናስ፣ እንደ ቆመ ባይቀርስ፣ ቢወድቅስ? ለዚህ ነው በእምነት አውቄአለሁ፣ በመከራው ተካፍያለሁ፣ በሞቱ እመስላለሁ። ይህ ሁሉ ሆኖ ግን ወደ ሙታን ትንሣኤ ልደርስ እመኛለሁ ነው የሚለው። ተስፋ አለን፣ ያድነናል። ግንስ እንዴት እርግጠኝነት መሆን ይቻላል? ለዚህ ነው መጽሐፍ ቅዱሳችን ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ ይመስክርላቸው ነው የሚለው። ከወገናችንም ያሉት ማለት ካመኑት፣ ከተጠመቁት፣ ከቆረቡት ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ። አየህ፣ አምነህ ተጠምቀህ ምናልባት ፍሬ ቢስ ሆነህ እንዳትቀር ይመስክርላቸው ነው የሚለው። ፍሬ ቢስ መሆን እኮ ተሰብስቦ ፍሬ ቢስ መሆን፣ ዘምሮ ፍሬ ቢስ መሆን አያሳዝንም? እንዲህ ምንጣፍ ላይ ተኝተን ፍሬ ቢስ መሆን አያሳዝንም? እንዲህ ላባችሁ እስክንጠፈጠፍ ለዚህ አገልግሎት ተግታችሁ ፍሬ ቢስ መሆን አያሳዝንም? ቀድሰን ፍሬ ቢስ መሆን አያሳዝንም? ለ40 ለ50 ለ60 ዓመታት ጾመን ፍሬ ቢስ መሆን አያሳዝንም? እስከ 3ኛው ሰማይ ተነጥቆ ፍሬ ቢስ መሆን አያሳዝንም? ዋናው ጉዳያችን ክርስቲያኖች የመዳናችን የዘላለም ሕይወት ጉዳያችን ነው። እሱ ደግሞ የሚፈጸመው በጽናታችን ምክንያት ነው። ለዚህ ነው በቸርነቱ ግን ጸንተህ ባትኖር አንተ ደግሞ ትቆረጣለህ። ታዲያ እንዴት ነው እርግጠኝነት የሚኖረው? ታዲያ እንዴት ነው አንዴ ዳነ ለዘላለም ዳነ? ካመንን እርግጠኞች ነን። አማኝ ስለሆንን በየትኛውም ድካም እንኳን ብንገኝ አንኮነንም የሚለው ቢሆንልኝ ነው የሚለው። አያችሁ፣ አንድ እግዚአብሔር ቃል አንብብላችሁ። ይሁ ብዙ ጸጋዎችን ከተቀበሉ በኋላ ሊስቱና ሊወድቁ ከቻሉ ከነዚህ ጸጋዎች አንዱን እንኳን የማናሟላ ምንኛ እርግጠኛ መሆን እንችላለን? ላንብብላችሁ፣ ልብ ብላችሁ ስሙ። ዕብራውያን ምዕራፍ 6 ነው። አንድ ጊዜ ብርሃን የበራላቸው ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውንም የዓለም ኃይል የቀመሱትን ኋላም የካዱትን እነሱን ለንስሐ ማምጣት ከባድ ነው። እዩዋቸው እንዴት ባሉ ጸጋ እንደተሞሉ። የእግዚአብሔር የብርሃኑ ጸጋ በርቶላቸዋል። ሰማያዊ ስጦታ ቀምሰዋል። የመንፈስ ቅዱስ ተካፋይ ሆነዋል። የእግዚአብሔርን ቃል ሰምተዋል። ግን ምን ያደርጋል? ካዱት። አምነህ ብትከደውስ ለነገ ምን ዋስትና አለህ? ለነገ እኮ ምንም ዋስትና የለንም። ለማመን ለመካዳችን፣ ለመጽናት ለመውደቃችን፣ ለመምጣት ለመቅረታችን በነገ ላይ ማን ዋስትና አለው? ክርስቲያኖች ማንም ዋስትና የለው። ለዚህ ነው እኮ ፈዋሾች የነበሩና ይሁዳ ክደው መጨረሻቸው ያላማረው። ታዲያ ማን ነው እርግጥ እኒህን ያክል ጸጋ ስጦታ የተቀበሉት ከካዱት አንዱንም የጸጋ ስጦታ የማናሟላ እኛማ ምንኛ እርግጠኞች እንሆናለን? ጸጋችንን እንደያዝን መቆየታችንን እንደምን እርግጠኞች መሆን እንችላለን? ክርስቲያኖች በጸጋችን መጽናታችን፣ በተሰጠን ስጦታችን መቆየታችንን ምን ያህል እርግጠኞች እንሆናለን? ለዚህ ነው ወደ ሙታንም ትንሣኤ ልደርስ ቢሆንልኝ የሚለው።
አለልኝ የሚለው ይኸውላችሁ የኔና የእናንተን መዳን የሚወስነው ማመናችን ብቻ አይደለም ወገኖቼ፣ ይልቁንም በማመናችን መጽናታችን፣ በተጋድሏችን መጽናታችን ላይ ነው መጽሐፍ ቅዱስ የሚያተኩረው። አምናል በቃ ድና፣ አመንኩ በቃ ዳው የሚባል ታሪክ አይደለም የሚነግረን። እንዲህ ነው የሚለን መጽሐፍ ቅዱሳችን፣ እስከ መጨረሻው የሚጸና እርሱ ይድናል ነው የሚለው። አያችሁ፣ መዳናችንን የሚወስነው ጽናታችን ነው ያልኳችሁ ከዚህ የእግዚአብሔር ቃል በመነሳት ነው። እዩ፣ እስከ መጨረሻው የሚጸና እርሱ ይድናል የሚለን ለዚህ ነው። እስከ መጨረሻው በመጽናት የሚገኝ ከሆነ መዳን፣ እንግዲያው ከመጨረሻው ወዲህ ልብ በሉ፣ እስከ መጨረሻው በመጽናት የሚገኝ ከሆነ መዳን፣ ከዚህ ወዲህ እንደምን እርግጠኛ መሆን እንችላለን? ጽናት እኮ ቅጽበት አይደለም፣ ሂደት ነው ክርስቲያኖች። እስከ መጨረሻው የሚጸና ከሆነ የሚድነው፣ መዳናችን በጽናታችን ከሆነ የሚወሰነው፣ ከመጨረሻው ወዲህ ማን ነው እርግጠኛ መሆን የሚችለው? ይሄ ነው ጥያቄው። ቅዱስ ቆጵርያኖስ ሴንት ሲፕሪያን እንዲህ ብሎ ያስተምራል። እስከመቼ ከኔ ጋር ናችሁ? አይዟችሁ እየጨረስኩ ነው። ከኔ ጋር ናችሁ? ሰዓቱ ጨርስ ስላለኝ ከኔ ጋር ናችሁ? ልብ ብላችሁ ስሙ። እየጨረስኩ ነው። እየገባችሁ ነው ግን የምናገረው? በጣም ጥሩ። ሴንት ሲፕሪያን ቅዱስ ቆጵርያኖስ የሚባል ይሄንን ቃል አንስቶ ሲተረጉም ምን ይላል? እስከ መጨረሻው የሚጸና እርሱ ይድናል ተብሏል አለና፣ ስለዚህ ከፍጻሜው በፊት ያለ ማናቸውም ነገር አለ፣ ከፍጻሜው በፊት፣ ከሙታን ትንሣኤ በፊት፣ በፍርድ ቀን ጌታችን ጋር ከመቆም በፊት ያለ ማናቸውም ነገር፣ መዘመሩ፣ መቀደሱ፣ ቃል እግዚአብሔር መስማቱ፣ ንስሐ መግባቱ፣ መቁረቡ፣ ገዳም መሄዱ፣ የትኛው ማናቸውም ነገር ይላል ወደ መዳን ፍጻሜና ጫፍ የምንወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትን ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻው ነጥብ አይደለም ይላል። እየሰማችሁት ነው? የመውጣታችን መሰላሉ ላይ የመውጣታችን ደረጃው ላይ የመመላለሳችን እንጂ የመውጣታችንን ሙሉ ውጤት ያገኘንበትና ከጫፍ የደረስንበት የመጨረሻው ነጥብ አይደለም ይላል። አያችሁ? ስለዚህ ከመጨረሻው ቀን በፊት ማንም ሰው ድኛለሁ፣ ጸድቄያለሁ፣ አጠገቡ ተቀምጫለሁ አይልም። እስከ መጨረሻው ይውላችሁ። እንደውም ታላቁ ሰባኪ የብዙ መንፈሳዊ መጻሕፍት ደራሲ መናኝና በትህርምት የኖሩት ሺኖዳ ምን ይላሉ? ሳልቬሽን ኢዝ ዘ ስቶሪ ኦፍ ዘ ሆል ላይፍ ይላል። መዳን የህይወታችን ሙሉ ታሪክ ውጤት ነው የሚሉት። አያችሁ? ይህ የምንሰበሰበው ለመዳናችን ሙሉ ውጤት ነው እንጂ በአንድ ቀን ተነስቶ እንዲሆኛለሁ ስላለ የሚሆነው አይደለም። እንደውም ሌላ ልቅ ምን ይላል? ድህነት ይላል ከልደት እስከ ነፍስ ቅታ ድረስ በትጋት ጠብቀው የሚቀበሉት ድህነታችንን ለመፈጸም ወደ ዘላለማዊት በሚወስደው መንገድ ዕለት ዕለት መመላለስ ዕለት ነው። አያችሁ? ከልደት እስከ ነፍስ ህቅታ። ታዲያ ማን ነው እርግጠኛ መሆን የሚችለው? ይህ ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም ክርስቲያኖች። ደግሞ አለው ያመንበት ቅጽበት መዳናችንን ያጠናቀቅንበት ቀን አይደለም። እንዲህ ይላል መጽሐፍ ሮሜ ምዕራፍ 11 ላይ 13 ቁጥር 11 ላይ ሮሜ 13 11 ላይ ካመንበት ጊዜ ይልቅ መዳናችን ወደኛ ቀርቧል ይላል። ይኸውላችሁ ካመንበት ጊዜ ይልቅ ነው ያለው። እዩ ከማመናችን ጊዜ ነው ባመንበት ቅጽበት እኛ ድነናል ጸድቀናል ብለን ማንለፈልፈው ማንፎክረው። ማመን ልብ ብላችሁ ስሙኝ፣ እቺ ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደሚያ አይደለም። ማመን መነሻ እንጂ መፈጸሚያ አይደለም። አንድ ቤት የሚሰራ ሰው
መሰረት አወጣን እንበል። ልክ መሰረቱን ያወጣ ቀን ኑና ቤት መርቁልኝ ቢላችሁ ትሄዳላችሁ? ይሄ ቤት ምርቃት ነው ወይስ ገቢ ማሰባሰቢያ ነው የሚሆነው? መሰረት ወጣ ማለት ቤት አለቀ ማለት አይደለም። አምን ማለት አለቀ ማለት አይደለም። ክርስቲያኖች እንደውም ሌላ ልጅ ምን ይላል? ማመን ችግኝ እንደመትከል ነው ይልና መተከል ብቻ በቂ እንዳልሆነ በመድህኑ ማመን ብቻ በቂ አይደለም ይላል። ለዚህ ነው አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው። አያችሁ፣ መተከል ብቻ አይደለም እና ምን ያስፈልጋል? እዩ፣ አንድ ችግኝ ውሃ ማጠጣት፣ አንድ ችግኝ ከንፋስ ከአረም መጠበቅ፣ አንድ ችግኝ ከንፋስ መከላከል እንደሚያስፈልግ ልክ እንዲሁ በማመን ብቻ ሳይሆን አረምን እንደመንቀል በንስሐ በመመላለስ ውሃ እንደማጠጣት ቃል እግዚአብሔርን እንደማጠጣት እንደመጠበቅ እገዛ እንደማድረግ በእነዚህ ሁሉ ነው እንጂ ችግኙ እንደተተከለ አይበቅልም ወገኖቼ። አንዳንዶች ድኛለሁ እንደሞርስ አረጋግጫለሁ የሚሉን ካለፈው ኃጢአት ብቻ ከሚሆን ቢሆን እኮ ጥሩ ነበር። ገና ከሚመጣው ነው ድኛለሁ የሚሉን ገና ከሚመጣው። አሁን ለዚህ ማን ዋስትና ይሰጠዋል? እንዲህ አይነት ቀልድ አለ። ክርስቲያኖች እነዚህ ሰዎች እንዲህ ሲሉ ምን ማለታቸው እንደሆነ ታውቃላችሁ? ኃጢአት እንደማልሰራ አውቃለሁ እርግጠኛ ነኝ ማለታቸው ነው። ኃጢአት ላለመስራት እርግጠኛ መሆን የሚችል ሰው አለ? እንደውም አንድ ሰው አስታውሳለሁ፣ ልጅ እያለን በዚህ ጉዳይ ስንወያይ መጽሐፍ ቅዱስ ከሌላ ቤተ እምነት ያለ ድኛለሁ፣ ጸድቄያለሁ፣ መንግሥተ ሰማያት ገብቻለሁ አለ። ገብተሃል? አዎ። ድነሃል? አዎ። ኃጢአት ትሰራለህ ለመሆኑ ብለን ጠየቅነው። አዎ ኃጢአትማ እሰራለሁ አለ። በዚህ ኃጢአት ትሰራለህ፣ በዚህ ድነሃል? አዎ። እና እስኪ ማንን በልህ ብሎ አንድ ወዳጄ መጽሐፍ ቅዱስ ሰጥቶ እስኪ በመጽሐፍ ቅዱስ ስምህ ንገረኝ አለው። ምን እንዳለም ታውቃላችሁ? የዳነ ኃጥእ እባላለሁ። አሁን እንዲህ አይነት ታሪክ እንኳን መጽሐፍ ቅዱስ ላይ ሌላ ፍልስፍና ላይ ሲገኛል። እግዚአብሔር ለእንደነዚህ አይነት ሰዎች ከመንግሥተ ሰማያት ትንሽ ከገሃነመ እሳት ትንሽ ሚክስ አድርጎ እንዲሰራላቸው ይጠብቁ ይሆን? ቀልድና ፌዝ የሞላበት ዓለም ሆኗል። ኃጢአት እንደማልሰራ እንዴ ድኛለሁ፣ መዳኔን አረጋግጫለሁ፣ እንደሞርስ እርግጠኛ ነኝ የሚሉን ከሆነ እኮ እውነት ነው። ኃጢአት እንደማልሰራ እርግጠኛ ነኝ እያሉ ነው። ኃጢአት ብሰራ ንስሐ እንደምገባ እርግጠኛ ነኝ ማለት እኮ ነው። ይሄ ይቻላል። ንስሐ ብገባ ንስሐ የተቀባይነት እንዳለው እርግጠኛ ነኝ እያሉን እኮ ነው ክርስቲያኖች። ይሄ ከባድ። ስለዚህ ቢሆንልኝ ያለው ልብ በሉ፣ ልጠቀልለው ነው። በትንሣኤ እንግዲህ በእምነት ትንሣኤውን አውቀው ዘንድ በእምነት ደግሞስ በመከራው እንድካፈል በሞቱም እንድመስለው ተጋድሎ። ሶስተኛ ይህን ሁሉ ካደረገ በኋላ ግን ቢሆንልኝ እያለ ይመኛል። እንዴ ሰው ያመነለት በቃ ከዳነ ለምንድን ነው እናንተ ስለ ንስሐ የሚሰበከው? በቃ ድናችኋል አትሄዱ፣ ምን ታደርጋላችሁ? ለምንድን ነው እንዲህ አይነት ጉባኤ የሚዘጋጁ? ድናችኋል አትሄዱ። ውሸታቸውን ነው። ለምንድን ነው የእግዚአብሔርን ዕቃ ጦር ልበሱ የሚለው? እንዴ በቃ እንዲያምንን ከዳንን የምንሱ እንደ አንድ እንደሚጋደል ወታደር ትጥቅ ማስታጠቅ ነው። ቅዱስ ጳውሎስ እኮ አስታጥቆናል። በቃ ካለቀ እኮ እዚህ ምን አሰበሰበን? ምን የእግዚአብሔርን ቃል አስታጠቀ? ምንድነው ተጋደሉ የሚለን? ካበቃ መጋደል ምንድን ነው የሚያስፈልገው? መጋደል ድል ለነሳው በእኔ አምድ ዙፋን እሰጣለሁ ይላል ራእየ ዮሐንስ። እንዴ ድል ለነሳው ምን ውጊያ ነው የሚያስፈልገው? በቃ ድነናል፣ አጸድቀናል እነሱ እንደሚሉ ነገሩ ወዲህ ነው። ክርስቲያኖች ቢሆንልኝ ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።